አትነጂም ማለት በቃ እኔ እያለሁ ምንድን ነው የምትጨቃጨቀው? የገዛኸውን አዲስ መኪና አትነጅም ብሎኝ። ለምን? ማንኛውም ሰው ለተሽከርካሪው የጸና የሶስተኛ ወገን የመድን ሽፋን ሳይኖረው ማሽከርከር በፍጹም የተከለከለ ስለሆነ ነው። የሶስተኛ ወገን የመድን ሽፋን ደግሞ ምንድን ነው? በሰውም ሆነ በንብረት ላይ ለሚደርስ ማንኛውም አደጋ ካሳ መክፈል የሚያስችል የኢንሹራንስ አይነት። እሺ፣ ባልታወቀና የሶስተኛ ወገን መድን ሽፋን በሌለው ተሽከርካሪ አደጋ ቢደርስስ? ሶስተኛ ወገን በሌለው ተሽከርካሪ የሞትም ሆነ የአካል ጉዳት የደረሰባቸው ተጎጂዎች በሕጉ መሰረት አስፈላጊውን መረጃ በማቅረብ የካሳ ክፍያ አገልግሎት ከመንገድ ደህንነትና መድን ፈንድ አገልግሎት ያገኛል። ታዲያ እኔ አደጋ ሳላደርስ ተጠንቅቄ በነዳስ? ይኸውልሽ አደጋ ክስተት እንጂ ተፈልጎ የሚደርስ ነገር አይደለም። በዛ ላይ ማሰብ ያለብሽ ይህ የኢንሹራንስ አይነት በዋናነት የሚጠቅመው ለተሽከርካሪ ባለቤት ነው። እንዴት? ለሁሉም የተሽከርካሪ አደጋ ተጎጂዎች ያለምንም ቅድመ ሁኔታ ነፃ የአስቸኳይ ሕክምና አገልግሎት በመንግስትና በግል የሕክምና ተቋማት ስለሚሰጥ። እውነትም የሶስተኛ ወገን የመድን ሽፋን በዋነኛነት የሚጠቅመው ለተሽከርካሪ ባለ ንብረቶች ነው ቢባል ማጋነን አይሆንም። አዎ፣ የሶስተኛ ወገን የመድን ሽፋን የሌለው ተሽከርካሪን በመንገድ ላይ ማንቀሳቀስ በሕግ የተከለከለ ነው። የመንገድ ደህንነትና መድን ፈንድ አገልግሎት